አናስልኝ አንድ ወዳጄ ምን ብሎ ጠየቀኝ? ስለ ትዳርና ባውንደሪ አስተያየት ካለ አለኝ። ኦኬ የኔ አስተያየት በዚህ መልኩ አየዋለሁ፣ ላካፍላችሁ። የናንተም አስተያየት ኮሜንት ላይ ወይም እርስ በራሳችሁን ተጫወቱ። ብዙዎቻችን በትዳር ውስጥ ሁለታችን አንድ ነን የሚለውን ሐሳብ በተሳሳተ መንገድ እንረዳዋለን ብዬ አስባለሁ። ይህ ያልኩበት ምክንያት አንድ መሆን ማለት የራስን ማንነት ማጥፋት ማለት አይደለም። በትዳር ውስጥ ወሰን ማበጀት መለያየት ሳይሆን መከባበር ነው እላለሁ። በትዳር ውስጥ መከባበር የሚመጣው ደግሞ የራስን ማንነት ሳታጣ የሌላውን ማንነት ስታከብሩም ጭምር ነው። ሳይከባበሩ መዋደድ አይቻልም እላለሁ። መከባበር ደግሞ የሚጀምረው የሌላውን የግል ቦታ በማወቅም ጭምር ነው። ራስን ጠብቀ ለትዳርህ የተሻለ ሰው እንድትሆን የሚረዳ መከላከያም ጭምር እንደሆነ እጠቁማለሁ። የራስህ የግል ስሜትና ሀሳብ እንዲኖር ማድረግ ትዳርህን እንዳይፈተንም ያደርገዋል። ይህ ያልኩበት ምክንያት የራስህን ሰላም ካላስጠበቅ እንዲሁም የሌላውን ለመውደድ አቅምም አይኖርህም። በአጭሩ እኔ የምመለከተው ወሰን የፍቅር ጠላት ሳይሆን የፍቅር ዘብ ነው እላለሁ። ክብር ባለበት ፍቅር ይጸናል፣ ወሰን ባለበት ደግሞ ክብር ይኖራል። ስለዚህ በዚህ መልኩ አየዋለሁ። የእናንተም አይዲያ ለመስማት ዝግጁ ነኝ። በኮመንት ወይም ደግሞ እንዲሁም እርስ በራሳችሁን ብትወያዩበት ደስ ይለኛል። ስለሰማችሁ አመሰግናለሁ። ባላችሁበት ሁሉ መልካም ቀን እላለሁ።